ጠዋት ላይ ከእንቅልፍ እንደተነሱ አንድ ብርጭቆ የሎሚ ውሃ መጠጣት በብዙዎች ዘንድ እንደ ታላቅ የጤና ልምምድ አልፎ ተርፎም እንደ ጤና ምስጢር ይታያል። ውሃን በሎሚ መጠጣት ስብን እንደሚያቃጥል፣ መርዛማ ነገሮችን ከሰውነት እንደሚያስወግድ፣ የቆዳን ውበት እንደሚጨምርና የምግብ መፈጨት ፍጥነትን እንደሚጨምር ይነገራል። ነገር ግን እነዚህን ሁሉ መረጃዎች በሳይንሳዊ መነጽር በተረጋገጡ ክሊኒካዊ ጥናቶችና በሰውነታችን የፊዚዮሎጂ አሰራር መመርመር እጅግ አስፈላጊ ነው። ለመሆኑ ሳይንሱስ ምን ይላል? ውሃን ከሎሚ ጋር እንዴትና በምን ያህል መጠን መጠቀም ይኖርብናል? ውሃን ከሎሚ ጋር ሲጠቀሙስ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? የሚለውን ዝርዝር መረጃ አብራችሁኝ ስትቆዩ እነግራችኋለሁ። ወደ ዝርዝር መረጃው ከማለፌ በፊት ክቡራን አድማጭ ተመልካቾቼ 2 ሰከንድ ብቻ ወስዳችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ አግዙኝ። ይህ ለእናንተ ምንም አይነት ወጪ የለውም። ለእኔ ግን ይህን መሰል ጠቃሚ መረጃዎችን ማቅረቤን እንድቀጥል ያበረታኛል። የሰውነታችን ሜታቦሊዝም፣ የቆዳችን ጥራት፣ የኩላሊት አሰራርና የውስጣዊ አካል ክፍሎቻችን ቅልጥፍና በአብዛኛው የተመሰረተው በቂ ውሃ በማግኘት ላይ ነው። በምንጠጣው ውሃ ላይ ሎሚን ስንጨምር ደግሞ ቫይታሚን ሲ እና ሲትሪክ አሲድ እናገኛለን። ቫይታሚን ሲ ለበሽታ መከላከያ ስርዓታችን እና ለኮላጅን ግንባታ አስፈላጊ ቢሆንም በውሃ ውስጥ ግን የምንጨምረው የሎሚ መጠን ለሰውነት የሚሰጠው የቫይታሚን ሲ መጠን በተለምዶ ከሚመከረው ዕለታዊ ፍላጎት ጋር ሲነጻጸር አነስተኛ ነው። ሆኖም በሎሚ ውስጥ የሚገኘው ሲትሪክ አሲድ በክሊኒካዊ ጥናቶች ከፍተኛ ትኩረት አግኝቷል። ምክንያቱም ይህ አሲድ በሰውነታችን ላይ የሚያሳድረው ተጽዕኖ በሳይንስ የተረጋገጠ ነው። የኩላሊት ጠጠርን ለመከላከል ውሃ መጠጣት ዋናው ነገር ቢሆንም በውሃ ውስጥ አዲስ የተጨመቀ የሎሚ ጭማቂ መጨመር ደግሞ ትልቅ የጤና ጥቅምና ጥበቃ አለው። በርካታ ጥናቶች እንደሚያሳዩት በሎሚ ውስጥ የሚገኘው ሲትሬት በሽንት ውስጥ ያለውን የካልሲየም ክምችት በመቀነስና የጠጠር መፈጠርን በመከላከል ረገድ አዎንታዊ ሚና አለው። ለምሳሌ ያህል በዩሮሎጂ የሕክምና መጽሔቶች ላይ እንደታተሙት በርካታ ጥናቶች የሎሚ ጭማቂን በመደበኛነት መጠቀም በሽንት ውስጥ ያለውን የሲትሬት መጠን በመጨመር የካልሲየም ኦክሳሌት ጠጠሮች እንዳይፈጠሩ ይረዳል። አብዛኞቹ የኩላሊት ጠጠሮች የሚፈጠሩት ከካልሲየም ኦክሳሌት ነው። እነዚህ ጠጠሮች የሚፈጠሩት በሽንት ውስጥ ያሉ ማዕድናት በጣም ሲከማቹና እርስ በርስ ሲጠባበቁ ነው። በሎሚ ውስጥ በብዛት የሚገኘው ሲትሬት የተባለው ውህድ ጠጠር እንዳይፈጠር የሚረዳው በሁለት ዋና ዋና መንገዶች ነው። የመጀመሪያው ሲትሬት በሽንት ውስጥ ካለ ካልሲየም ጋር በመያያዝና ከኦክሳሌት ጋር ተጣብቆ ጠጠር እንዳይፈጠር በመከላከል ሲሆን፣ ሁለተኛው መንገድ ደግሞ የሽንትን አሲዳማነት በመቀነስ ነው። ሲትሬት ተፈጥሯዊ አልካላይን በመሆኑ የሽንትን የፒኤች ደረጃ ከፍ በማድረግ ጠጠር የሚፈጠርበትን አሲዳማ ሁኔታ ያዳክማል። ይህ ሳይንሳዊ ግኝት የሎሚ ውሃን እንደ ኩላሊት ተፈጥሯዊ መከላከያ መንገድ ለመጠቀም ጠንካራ መነሻነት አለው። ይህም በተለይም ለኩላሊት ጠጠር ተጋላጭ ለሆኑ ሰዎች ትልቅ ፋይዳ አለው። ከክብደት መቀነስ ጋር በተያያዘ ግን ሳይንሳዊው ዓለም የተለየ አቋም አለው። ምንም እንኳን የሎሚ ውሃ ስብን በቀጥታ እንደሚያቃጥል የሚገልጽ ክሊኒካዊ ማስረጃ ባይኖርም በአመጋገብና በክብደት መቆጣጠሪያ ጥናቶች ላይ እንደሚታየው በቂ ውሃ መጠጣት በተዘዋዋሪ መንገድ የምግብ ፍላጎትን በመቆጣጠር ረገድ ይረዳል። ብዙ ሰዎች ጣዕም ስለሌለው ንጹህ ውሃ ከመጠጣት ይልቅ
የሎሚ ጠብታ ያለበትን ውሃ በደስታ ስለሚጠጡ ይህ ልምድ የስኳርና የካሎሪ ይዘት ካላቸው መጠጦች እንዲረቁ ያደርጋቸዋል። ይህ የካሎሪ ቅነሳ በረጅም ጊዜ ውስጥ ለክብደት መቆጣጠር አስተዋጽኦ ያደርጋል እንጂ ሎሚው ራሱ ስብን የማቅለጥ ተፈጥሯዊ ባህሪ የለውም። የጉበት መርዝን ማጽዳትን በተመለከተም ጉበትና ኩላሊት ማንኛውንም መርዛማ ነገር በራሳቸው የማጽዳት አቅም ያላቸው እንጂ በሎሚ ውሃ ላይ ጥገኛ አይደሉም። ሰውነታችን የራሱን የሆነ መርዛማ ነገሮችን የማጣሪያ ዘዴ አለው። የሎሚ ውሃን በአግባቡ ለመጠቀም የውሃው ሙቀት ወሳኝ ነው። ለብ ያለ ውሃ መጠቀም ለምግብ መፈጨት ሂደት ምቹ ነው። እጅግ የፈላ ውሃ የሎሚን የቫይታሚን ሲ ይዘት ሊያጠፋ ይችላል። ስለዚህ ለብ ያለ ውሃ መጠቀም ሁልጊዜም የተሻለ ነው። ፍሬሽ የሆነ ግማሽ ሎሚን በአንድ ብርጭቆ ውሃ ውስጥ መጭመቅ በቂ ነው። ነገር ግን አንድ ትልቅ ጥንቃቄ ማድረግ ይኖርብዎታል። የሎሚ አሲዳማነት ከፍተኛ በመሆኑ የጥርስ መስታወትን ሊበላ ይችላል። የጥርስ ሕክምና ባለሙያዎች እንደሚያሳስቡት አሲዳማ መጠጦች ለጥርስ መስታወት መሸርሸር ወይም ኢናሜል ኢሮዥን ያጋልጣሉ። ይህንን ችግር ለመከላከል መጠጡን በስትሮ መጠጣት ወይም ከጠጡ በኋላ ወዲያውኑ አፎን በንጹህ ውሃ መለቅለቅ በጣም አስፈላጊ ነው። ከጠጡ በኋላ ወዲያው ጥርሶን መቦረሽ ጉዳቱን ሊያባብሰው ስለሚችል ቢያንስ ለ30 ደቂቃዎች መጠበቅ የጥርስን መስታወት ጤና ይጠብቃል። ምንም እንኳን የሎሚ ውሃ ጤናማ ቢመስልም ለሁሉም ሰው የሚመከር ግን አይደለም። በተለይም የጨጓራ አሲድ መጨመር ችግር ወይም የልብ ማቃጠል ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ካለብዎ የሎሚው አሲድ የምግብ መተላለፊያ የሆነውን የጉሮሮውን ክፍል በማነቃቃት የልብ ማቃጠልን ሊያባብስ እንደሚችል ክሊኒካዊ ምልከታዎች ያሳያሉ። ስለዚህም ጥንቃቄ ማድረግ ተገቢ ነው። በአፍ ውስጥ ቁስለት ካለዎት የሎሚ ጭማቂ እጅግ በጣም ህመም ሊያስከትል ይችላል። እንዲሁም ጥርሶ ለብርድ ወይም ለሙቀት በጣም ስሜታዊ ከሆነ የሎሚ አሲድ ይህንን ስሜት በከፍተኛ ሁኔታ ሊያባብሰው ይችላል። በአንዳንድ ሁኔታዎች ለረጅም ጊዜ ከመጠን በላይ መጠጣት በጨጓራ ግድግዳ ላይ ምቾት ማጣት ሊያስከትል ይችላል። በአጠቃላይ የሎሚ ውሃ ለሰውነቶ በቂ ፈሳሽ ለመስጠት የኩላሊት ጤናን በሲትሬት አማካይነት ለመጠበቅና ከስኳር መጠጦች ለመራቅ እጅግ በጣም ጥሩ መንገድ ነው። ነገር ግን ይህ ብቻ መፍትሄ እንዳልሆነ መረዳትም ያስፈልጋል። ጤናማ አመጋገብና በቂ ውሃ መጠጣት የጤንነታችን መሰረቶች ናቸው። የሎሚ ውሃ እነዚህን መሰረታዊ ነገሮች የሚያሟላ ድንቅ መጠጥ ሊሆን ይችላል። ነገር ግን ለእርሶ የሚስማማ መሆኑን ለማወቅ ሰውነቶ ለሚሰጠው ምላሽ ትኩረት መስጠት ይኖርብዎታል። የመረጃ ትምህርታዊ ዓላማ ያለውና የኩላሊት ጠጠርን ለመከላከል የሚረዳ ነው። የኩላሊት ጠጠር ምልክቶች ለምሳሌ ከባድ የጀርባ ወይም የጎን ህመም፣ ማቅለሽለሽ ወይም በሽንት ውስጥ ደም መታየት ወይም ሽንት በሚሸኑበት ሰዓት ማቃጠል ካለብዎ በአስቸኳይ የሕክምና ባለሙያ ያማክሩ። የኩላሊት ጠጠር ታሪክ ካለዎት ማንኛውንም የአመጋገብ ለውጥ ከማድረግዎ በፊት የጤና ባለሙያውን ያነጋግሩ። ክቡራን አድማጭ ተመልካቾች ይህን ቪዲዮ ከወደዳችሁት ላይክ፣ ጠቃሚ ሆኖ ካገኛችሁት በኮሜንት መጻፊያው ላይ 1 ቁጥርን፣ ጠቃሚ ሆኖ ካላገኛችሁት ደግሞ 2 ቁጥርን ጻፉልኝ። መረጃው ለሌሎች እንዲደርስ ቪዲዮውን ሼር አድርጉልኝ። በቀጣይ አዳዲስ ቪዲዮዎች ሲለቀቁ በቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ የተሻለ ነገር ወደ እናንተ እንዳደርስ ይረዳኛል። ለተጨማሪ የጤና መረጃዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።